يسر لنا 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 እዚህ ከገባው በቃ አይምሮ ይላል አልহামዱሊላህ ይሄ ቤት አይምሮ የሚታደስበት ኡስታዝ ጋር እንሄድም ዛሬ አልተደወለም ይላል አሁን ቅዳሜ ተደውሏን ነገ ኡስታዝ ጋር እንሄዳለን ቶሎ ተነስካልኩ ያስ ብሎ በጣም ይደሰታል ምክንያቱም አንዳንድ ቦታ ስትሄጂ ብዙ ነገሮች መገላመጥ መገፋት ብዙ ነገሮች ይደርስብሽ ያ ነገር እዚህ ግቢ ውስጥ የለም እኔ በጣም ነው ደስ የሚለኝ እዚህ ከገባው ጀምሮ በጣም ተደስቼ ባይምሩዬ ተደስቼ ነው የምኖረው የኔ እናት የተደሰተ ኑሮ ይስጣችሁ እድሜና ጤና ይስጣችሁ ያስታክሙናል ያበሉናል ያጠጡናል ያለብሱናል አላህ ጀዛቸውን አላህ ይክፈሉን ምንም መክፈል አልችልም ሁሉን እኔ እውነቴን ነው 100 አይደለም 200 አመት ይኖር ይሄ ልጅ የድጋፍ ጥሪ ያሰማ ነው በተለያየ ጊዜ ብዙ ባለሀብቶች አሉ በሀገር ውስጥም በውጭም ያሉ መታችሁ ይዩኝ ብሏል ይሄ ድብብቆሽ አይደለም መተው አይተው ያለውን ነገር የሚያስፈልገውን ነገር በተለይ ደግሞ ቤት ያስፈልገዋል ይሄ ሁሉ ስራ በኪራይ ቤት አይሆንም የደጎች ማህደር የለጋሶች ዓለም የመተሳሰብ ልክ የቸርነት ቀለም አይዞ ባይደራሽ ጸንቶ የሚያጸና የሚስኪን ወዳጅ የተስፋ ፋና የሲር ለና የሲር ለና የሲር ለና የሲር ለና የሲር ለና የሲር ለና አመት ከአመት በሰላም አላህ ያድርሰን የሰጠንም ይስጠው የሰጠንም አላህ ይተካልን ጨቅላ ላይ ችለው ያለሙን ፊትና እጣ ስትሰብረው ወላጅ እስቲ ልጆች ሹክራን በሉ ሹክራን 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 ማሻአላህ ሸሸት ሲል ዱንያ ጸዳሉ ማጣት ሲወረው ዳሩ መሃሉ አባቱን አጥቶ ይዞት ሰቀቀን ማነው ደራሹ ሆዴ ባሰው ቀን ማነው ደራሹ ሆዴ ባሰው ቀን ያደም ልጅ ስሪት ቢሆንም እኩል አንዱ ይገዝፋል በእጁ በኩል ያጣ ሲሰቃይ አይቶ እንዳያልፈው በሰደቃው ላደጋገፈው ቁም ነገር ግቡ መርዳት ብቻ አይደል ትውልድ መስራት ነው ነገን መደልደል በበጎ ፍኖት ጧት ማታ ይጣራል ሰጥቷል እንዳለ ያላችሁበት ማሻአላህ በሏቸው ማሻአላህ በሏቸው ማሻአላህ በሏቸው ልጆቼ አባት ካላቸው ጊዜ በላይ ነው እየኖሩ ያለ የደጎች ማህደር የለጋሶች ዓለም አሁን ደግሞ አለ ኡስታዝ በስተቀር ማንም የለኝም በቃ ኡስታዝ ማቸለኔ ከፈኔ አይዞ ባይደራሽ ጸንቶ የሚያጸና የሚስኪን ወዳጅ የተስፋ ፋና የሲር ለና የሲር ለና የሲር ለና የሲር ለና የሲር ለና የሲር ለና የቤቷን ደጇን ባሏን ተነጥቃ እኔ እሱ ሲሞት በጣም ወላሂ ሐቁን ለመናገር በጣም ጨልሞብኝ ነበር ልጄ ከፍዘቅ ለሚያቻኩላት ከጎኗ ያ አላህ ሳይርበን ሳይጠማን ሰው ደጅታን ያ አላህ ኑሩ ነውና ሱም ኑሩ ያ አላህ አዱናውንም አቸራውንም አላህ ይሞልክልን ያ ረብ ለሷስ ብለናል አዝናት ቀርም ቀናት ላለች ከማቅርቀርም ቀናት ላለች የጾመው የሰገደው የዘከረው የሰደቀው ሁሉ ሰደቃው መቅቡል ይሁንለት እኔ ክርስቲያን ነኝ ቋንቋውን ቃሉን አውቃለሁ ስለዚህ ሰማይና ምድር በምድር አስቀርብ ለሰማይም ምስክር ይሁንልህ ለምድርህም ሰደቃ ይሁንልህ
ዑምር ሀያት ይስጥ። እኔ ምንም አልፈልግም። ለብሻለሁ፣ በልቻለሁ። አባት የሌለ ታማሚ ልጆችን እያበላሁ እያለበስኩ ነው። ኑር ልበስ፣ ጤና ልበስ። አብቅቶ ሲጓዝ ለቀብር በዋጋው ሊሸኝ ያሸዋል ክብር። የሲር ለና ጸንቶ የሚያጸና የሲር ለና የቀዲሞች ዳና ያጣም እንዲያገኝ ላለው በረካ የሰደቃ ሲር ሂክማ አለው ለካ አዝኖም እንዳይቀር እጅ ላጠረው በሰጪ መዳፍ አስተሳሰረው ሙሐባ ታጥቆ ቢቃመስ ማዱ ከሁሉ ነገር ክብሩ ይበቃናል ለኛ። በቃ ክብሩ ቤታችን ነው። እውነቴን ነው የምለው። ሽፎን ለስሙ ትዳር አለኝ፣ ለስሙ ኑሮ ብዬ ዘመዶች አሉኝ። ግን ሽፎን የሚባል አስቤ አላቅም ነበር። ከአንድም 3 4 ነው አቀያይር የምለብሰው። በጠብታ ልክ ሊቆጠር ምንዳው በየሲር ለና ነክቷል ጨለማው አፍልቋል ውሃ ማንም ላይ ጠማው። የሲር ለና እንጂ የደጎች ማደር እጣን መጋራት አልብሶ ማደር ተቀምጦ እንዳይነት ብትርፍ እንዳይጣል ገላ ሰታሪ አልባስ ያመጣል። የሲር ለና የተስፋችን ፋና የሲር ለና አድራሽ ነው አማና የሲር ለና ጸንቶ የሚያጸና የሲር ለና የቀዲሞች ዳና የሲር ለና ይህን ስራ ለመስራት ቅድም ሲገለጽ እንደነበረው ኑሩ ብቻውን የሲር ለና እንደ ተቋም ብቻውን አይሰራው። ብዙ የኸይር እጆች ከጀርባ አሉ። እነዚህ የኸይር እጆች ባወጣችሁት አላህ ይተካላችሁ። የዱል አሚን ታማኝ እጅ ላይ ገንዘባችሁን አሳርፋችኋል። እንዲህ አማረን ውጤት እያያችሁ ነው። የበለጠ መስጠት ብንችል፣ የበለጠ መርዳትና ማገዝ ብንችል የኛን ጎደሎ ይሸፍናል፣ የኛን ክፍተት ይሞላል። እንደ ማህበረሰባችን ውስጥ ያለውን ፈተና እስልምና የመረዳዳት ተካፉል እጅቲማዒ አቅም ኑሮን የምንሰጥ ሰዎች ግዴታችን ነው የምንወጣው። ለራሳችን ጀነት ነው የምንሰራው፣ ለራሳችን ቀብር ነው የምናወጣው። ለኑሮ የሚገባ ወይም ኑሮ የሚገባበት ጀነት አይደለም እየፈጠርን ያለ ነው። ለነዚህ ህፃናቶች አይደለም፣ ለኛው ጀነት ለኛው ቀብር ነው የምንሰራው። ዛሬ ያስቀመጥነው ነገር ነው ነገ ስንቅ ሆኖ አላህ ፊት የምንቆምበት። እዚህ የተሆነው ህንፃ አይደለም ነገ ጧት ለኛ ቀብር ጋር የሚገባው። እነዚህ የቲም ልጆች እነዚህ ደካማ ወገኖቻችን የነሱን አለኝታ መሆን ስችል የነሱን ክፍተት ስንሞላ ስለሆነ የበለጠ መስራት እንዲቻል እገዛዎቻችንን ማሳደግ የበለጠ መጨመር ብዙ ነገሮችን ብዙ የተዘጉ በሮችን የተሰበሩ ልቦችን ያለቀሱ ፊቶችን ያብሳል፣ ይጠግናል፣ ያክማልና በዚህ ከጎኑ እንድንቆም ነው። ሱብሃንአላህ እንዳያችሁት ነው። እርሶስ ያን ጥያቄ ልጠይቃችሁ። ከበር ስትወጡ ከቢሮ ስትወጡ በራፍ ላይ 2 ልጅ 3 ልጅ ወይም 4 ልጅ የተሸከመች እህታችን ባሌ ሞቶብኛል፣ እነዚህ ልጆች ማሳደጋቸው ቦታ ጠቁሚም ብላ ብትጠይቅ የት ይልካሉ? እንደነዚህ አይነት ቤተሰቦች ነው የሲር ለና እያለበሰ እያሳቀ እያስተማረ ጤንነታቸውን እየተከታተለ ያለው። እነዚህን ሁሉ እንደምናስደስተው ሁሉ ብዙ ቤተሰብ ደግሞ አሁንም
እኛን ይጠብቁናል። የሲር ለና ላይ ያሉትን የቲሞችን፣ ምስኪኖችን፣ አረጋያኖችን እንዲሁም ወጣቶችን ለማገዝ አባል ሁኑ፣ ስፖንሰር አድርጉ። አላህ ከሰጣችሁ ከዓመቱ ከምታወጡት ዘካ የድርሻዎትን ይወጡ። ተቋም ከሌለ የኛ ልጆች ምን እንደሚደርስባቸው አናቅምና ብዙ አላብራራም፣ ብዙ አላወራም። የሚናገር ነገር ስላያችሁ በሚጠቀሱት አድራሻዎች በመከታተል የዚህ ታሪካዊ ቤት የዚህ የብዙሃኖች እንባ እየጠረገ ያለ ቤት አንዱ አካል እንድትሆኑ ጥሬን አስተላልፋለሁ። አላህ ልጆቻችን የቲም ከመሆን ይጠብቅልን፣ ማጣትን የሚያረቅልን፣ ሁሌም የላይኛው እጅም አላህ ያድርገን። ወጀዛኩም አላህ ኸይረን።